ምናምን ስላልክ አይደለም ኦሮሞ አይደለም እንደዛ ማለት ነው። የሱ መሰራት ላስገምታል ዋርኒንግ ሰጥቷል። እሺ ጋይሶች እንግዲህ አመሰግናለሁ። ወጥቷል ልጅም ዋርኒንግ ሰጥቶታል መሰለህ አኳንቱ ልጅ። እሺ ታብታብ ያደረጋችሁ ሁላችሁም ታብታብ ያደረጋችሁ ልክ እንደዚህ አይነት ሰው ማስተማር የኛ ፋንታ ነው። ማስተማር አለበት። ምክንያቱም እንዲህ አይነት ሰው መማር አለበት። የምርሜት ዝም ብሎ በቃ አይኑን ጨፍኖ ዝም ብሎ እየገባ ነው እንደዚህ አይነቱ በእናታችሁ ጉድሞ ነው። እሺ አንዱ ፋን ነው። እሺ ፋን ነው ሚል አለ። እስኪ እሱስ ሚለንን ነገር አብረን እንስማ። ቀጣይ ሞቶ ሺህ ያስገቡሉ። ሰላም እንዴት ናችሁ? ሰላም ጤና ይስጥልን። ሰላም ነው። እንዴት ናችሁ? ሰላም ናችሁ? አለን። ከየት ነው? እኔ አማራ ክልል ነበርኩ፣ አሁን ወጥቻለሁ። ወዴት ነው ያለው? አሁን ወደ ደቡብ ነኝ። በሰላም ነው ወጣው? ከትግል ፋኖ ነው የሚለው ግን እኮ ፕሮፋይል ላይ ያለው። አይ ስቶፕ አማራ፣ ጦርነት ለማንም አይበጅም፣ አይጠቅምም። ተፈናቅዬ ነው የወጣው እና ሁላችንም ማወቅ ያለብን ነገር የምንዋጋው ነገር ጥቅም ለሌለው ነው። ወንድሙን የተበደለ ነው። ስለዚህ እኔ የምፈልገው መድኃኔዓለም ቢረዳን ጦርነቱን አቁመን ሁላችንም። አሁን የገባው ልጅም ያሳዝናል። ገና እድሜው ሕፃን ነው እና በጣም ያሳዝናል። አሁን እንግዲህ ወንድሜንም ሰምታኝ ከሆነ አስረዲ ብዙም ነገር ለማቅረብ ሞቱ ነው። ገንዘብ እየተጠየቁ ነው። ስራ መስራት እያቃጣቸው ነው። ትላንትና ታብታቡ ሞቶች ቀጥለሽ ኔትወርክ ትንሽ ያዘው ነው መሰለኝ። አማራ ጉጃ ግን ምን ገደለው? መከላከያ የኛው ምን ገደለው? ኦኬ እንግዲህ እንደምትሰሙት ነው ጋሾች። ህዝቡ ራሱ መሮታል። ለማን ይናገሩ? መናገር አቅቶታል። ለማን ይናገር? ለማን አቤት ብሎ ይጩህ? ጦርነት ማንን ጠቀመ? ጓደኛዬ ትናንትና ነው የከባድ ሹፌር መኪና ሹፌር ነው ሞተ። ማን ተጠያቂ ያደርጋል? እናቱን የሚያስተዳድር ብቸኛ ልጇ ነው። የእሷን ለቅሶ ማን አቤት ይበላት? ስሙ እንግዲህ ጋር ሲው ትክክለኛው ነው። አንድ ሰው እንጀራ የሚገዛላት አለ ለእሷ? እሱ እናቱን ለማስተዳደር ነው የወጣ። በመሀል ተኩስ ይሄ ማንን ነው የሚጠቅም? እስኪ ጦርነት እስኪ ራሳችሁ